ሻሎም ስሙኝማ ሰዎች የእግዚአብሔር ሰላም ለእናንተ ይሁን። እኔ የምላችሁ ክርስቲያን በመሆኔ ደስ ያለኝ ቀን ዛሬ ነው። የእውነት ነው የምላችሁ። ከዛ መጀመሪያ ጌታ እንደተቀበልኩ በጣም ነበር ደስ ያለኝ። የልጅነት አምላክ አሁን ከተቀበልኩት በጣም ደስተኛ ነበርኩ። በነገራችን ላይ እንደዛው ሆኖም እያለ ግን በደስታ ላይ ደስታ የሚጨምርበት ነገር ታውቃላችሁ። እውነት ነው የምላችሁ። ትናንትና ቶንሲን አመመኝና ሁሌ ታመኛለች ከድሮ ጀምሮ ሽሬ እያለሁ ጀምሮ ማለት ከዛ በኋላ እንደዚህ በቃ እንትፍ ብዬ ምራቄን አውጥቼ ላወጣቱ ላይ የደረሰች ስጋ ነገር እዚህ ጋር ይሰማኛል፣ መላሴ ላይ ታዝ ላይ ይሰማኛል። ደነገጥኩ። ክርስቶስን በጣም ደነገጥኩ። ወይኔ በኢየሱስ እግዚአብሔር ወይ በቃ የሆነ ነገር አድርግ፣ በቃ ወይኔ የት ነው የሚሄደው ምናምን ብዬ ፈራው፣ አለቀስኩ። ብቻዬን ነበርኩ። በእውነት ነው የምላችሁ። ልጆቼ ትምህርት ቤት ሄዶ ነበረ። ወይኔ በቃ አንድ ነገር ለሆነው እንዴ ብዬ እና ከኔ ጋር ልጆቼ አለመኖራቸው በጣም ተሰማኝ ማለት ነው። ወይኔ በቃ ልጆቼ የሌሉ እንኳን ኋላ ልሞት ነው እንዴ ምናምን ብዬ እና እኔ የዘላለምን ህይወት አግኝቻለሁ። በሞትም የዘላለም ህይወት አለኝ። ግን እንደዛ አይነት ተሰማኝ ነው የምላችሁ። ከዛም በኋላ ክርስቲያን መሆን ደስ የሚል ነገር ምንድን ነው? ትጸልያለህ። ጸለይኩ። ጌታዬ ሆይ አልኩ። በቃ ምንድን ነው ይሄ ምናምን ብዬ ደነገጥኩ። ምንድን ነው ምናምን ብዬ ከዛ በቃ ደነገጥኩ። የሌለ በቃ እሪ አልኩ ወደ ጌታ። እግዚአብሔር በቃ የሆነ ፈውስ አድርግ፣ በቃ ምሕረት አንተ ከኔ ጋር እያለህ መቼም እኔ ወደ ሉቃስ አልሄዳልኩ። በቃ ከኔ የሆነ ነገር አድርግ ምናምን ብዬ ኢየሱስ ይሄ በቃ ጠበቃዬ የሆነ ነገር አድርግ ምናምን አልኩት። አታምነኝም? እግዚአብሔር ምስክሬ ነው። ክርስቶስ ነው የምላችሁ። የሞከረ ሰው ያውቀዋል። ከዛ በኋላ የሆነ ተሻለኝ። እውነት ነው የምላችሁ ተሻለኝ አልኩና በኢየሱስ እንኳንም ክርስቲያን ሆንኩ አልኩ። እንኳን ክርስቲያን ሆንኩ። ምን አድረግ ነበር አልኩ። ለሕክምና ሱዛዘር አንድ ነገር ሊሆን ይችል ነበር አልኩ። በቃ በእውነት ነው የምላቸው። ገና ለገና ዶክተርን ፍለጋ በዚህ ሀገር ደግሞ ጠዋት አይነሱም። ክርስቲያን ባልሆን ዶክተር ፍለጋ ሱዘር አንድ ነገር ያቃጥ። ግን አንደኛው ዶክተር ከእጄ ላይ ከኔ ጋር ነበረ። እግዚአብሔር ስሙ የተባረከ ይሁን ለዘላለም። ኢየሱስ ይክበር ለዘላለም። ከዛ በኋላ ሐኪሜ መጣና ፈወሰኝ ማለት ነው። እግዚአብሔር ይባረክ። እና በጣም ነው ደስ ያለኝ። ደግሜ በጣም የተደሰትኩባትን ቀን ትናንትና ናት። የጌታ መሆኔን ደስ ያለኝ ቀን ትናንትና ነውና ወንድሞቼ በጌታ የሆናችሁ ሁላችሁ እንኳን ደስ አላችሁ። የእግዚአብሔርን ምሕረት በምድርም በሰማይን አግኝታችኋል። ተባረኩ። እንኳን ደስ አላችሁ እናንተ ዘመዶቼ፣ እህት ወንድሞቼ፣ ጓደኞቼ፣ አገሬ ወገኔ፣ ጎረቤቴ ወደ ጌታ ያልመጣችሁ ወደ ጌታ መምጣት ይሆንላችሁ። እውነት ነው የምላችሁ። ይሄ ፈለጠኝ ቆረጠኝ ዘጋኝ ሳይሆን የዘላለምን ህይወት ታገኛላችሁ። የዘላለምን ህይወት ታገኛላችሁ። እግዚአብሔር ስሙ የተባረከ ይሁን ለዘላለም። ክብሩን ይውሰድ። ኢየሱስ ጌታ ነው።